ሰላም ሰላም ውድና የተከበራችሁ ቤተሰቦቼ ሰላም ናችሁ? እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ዛሬ ይዤላችሁ የመጣሁት የብዙዎቻችን ጥያቄ የሆነውን ምርጥና አሪፍ የሆነውን ይዤላችሁ መጥቻለሁ። በቅድሚያ ግን ወደ መጣሁበት ከመሄዴ ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እንደዚሁም ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ዛሬ ይዤላችሁ የመጣሁት እጥር ምጥን ያለች አጭርና ረጅም ደቂቃ የማይፈጅ ምርጥ ለስልካችን መፍትሄ ይሆናል ብዬ ያሰብኩት ይዤላችሁ መጥቻለሁ። ያወቁትን ማሳወቅ መልካምነት ነውና መልካምነት ደግሞ ምንም አይከፈልበትም፣ እንደኛ ይጠቅመናል። ምክንያቱም ሰዎች አስተያየት በሰጡን ጊዜ ያበረታቱናልም። እንደዚሁም ያወቁትን ማሳወቅ መልካምነት ነው። መልካምነት ምንም ክፍያ የለውም እንዳልኳችሁ። ስለዚህ ዛሬ ይዤላችሁ የመጣሁት የስልካችን ስቶሬጅ ወይም የተለያዩ ግሩፖችን ዋትስአፕ፣ ቴሌግራም፣ ኢሞ፣ ፌስቡክ የተለያዩ ፎቶዎችን፣ ቪዲዮ እንደዚሁም ሜሴጆች ቴክስት የሚደረጉልንና በተለይ ቴሌግራም ወይም ዋትስአፕ ግሩፕ ካለንበት የሚላኩልን ቴክስቶችና ከግሩፕ የሚገባው የቴሌግራም ግሩፕ ሊሆን ይችላል፣ የጸሎት ግሩፕ ሊሆን ይችላል፣ የመደማመሪያ ግሩፕ የተለያዩ ግሩፖች ስላሉ እነዛ ቪዲዮዎች እና ፎቶዎች እንደዚሁም ሊንኮች ሲላኩልን በራሱ ጊዜ ዳውንሎድ እንዳያረግብን ስልካችንን እንዴት አድርገን ስቶሬጅ ፉል እንዳይሆንብን እንዴት አድርገን ማስተካከል እንዳለብን እኛ ብቻ ስንጫነው ዳውንሎድ እንዲያረግ ማድረግ የምንችለውን ነገር በሴቲንግ አሳያችኋለሁ። ምርጥና ደስ የሚል ምክንያቱም ስልካችን ፉል እየሆነ አያስቸግረንም ማለት ነው። ለምን እኛ ዳውንሎድ ካላደረግነው በስተቀር ራሱ በራሱ አውቶማቲክ ዳውንሎድ አያረግም ማለት ነው። ራሱ አውቶማቲክ ዳውንሎድ የሚሆን ከሆነ ደግሞ ስልካችን ፉል እየሆነ ያስቸግረናል ማለት ነው። ምንም አይነት ዳውንሎድ ማድረግ አንችልም። ምንም አይነት ቴክስትም ሆነ ምንም አይነት ግሩፕ ላይ መቀላቀል አንችልም ማለት ነው። በራሱ ጊዜ ዳውንሎድ እንዳያረግ ማድረግ ያለብንን ነገር ሴቲንጎች ማስተካከል፣ ሁለት ሴቲንጎች ማስተካከል አለብን። እነሱንም ካስተካከልን በኋላ ምንም አይነት ሜሴጅም ሆነ ቴክስት እንዲሁም ቪዲዮዎች የተላኩ ማንኛውንም ሀሳብ አስተያየቶች እኛ ዳውንሎድ ካላደረግናቸው በስተቀር አውቶማቲካሊ ከየትኛውም ሶሻል ሚዲያ ከቴሌግራም፣ ከፌስቡክ እንደዚሁም ከዋትስአፕ እና ከኢሞ ዳውንሎድ አውቶማቲክ ሊሆኑ አይችሉም ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት አሪፍና ጠቃሚ ነው። ይዣችሁ ወደ መጣሁት ሴቲንግ እንሂድ፣ ተከተሉ። በቅድሚያ ወደ ሴቲንጋችን እንገባለን። ሴቲንጋችን ውስጥ ከገባን በኋላ ወደ ታች ቀስ እያልን ስናንሸራትት ምን የሚለውን እናገኛለን ማለት ነው። ይችን ሎኬሽን የሚለውን አንዴ ክሊክ እናደርገዋለን። ሎኬሽን የሚለውን ክሊክ ታደረግን በኋላ እዚህ ጋር ሁለት አማራጮች አሉ። አፕ ፕሮሞሽን እና ሎኬሽን ሰርቪስ የሚለውን አንዴ እንነካዋለን ማለት ነው። ሎኬሽን ሰርቪስ የሚለውን አንዴ ክሊክ ካደረግነው በኋላ እዚህ ጋር እንደምታዩት ሁለት አማራጮች አሉ። ሁለት ዋይፋይ ስኮሪንግ እና ብሉቱዝ ስኮር የሚሉ በስልካችን ውስጥ ዋይፋይ ስንጠቀምና ብሉቱዛችን ኦን ሲሆን የሚመጡ በአፕሊኬሽን ለምሳሌ አፕሊኬሽን በኤክሴንደር እንዲሁም ሲሸር የሚባሉ እነዚህ አፕሊኬሽን ሸር የምንደራረግባቸውና አፕሊኬሽን ዳውንሎድ የምናደርግባቸው በብሉቱዝ አሉና ከአንደኛው ስልክ ወደ አንደኛው ስልክ የምንጠቀምባቸው አፕሊኬሽኖች አሉ እና ዋይፋይ በምንጠቀምበት ጊዜ ደግሞ ዋይፋዩ ኦን ባረግን ጊዜ እነሱ በራሱ ዳውንሎድ የሚያደርግ እንደዚሁም ዳታ ስንጠቀም በራሱ ጊዜ ዳውንሎድ እንዳያደርግብን የትኛውንም ቪዲዮ እና ከየትኛውም ግሩፕ ብንሆን ዳውንሎድ እንዳያደርግብን በራሳችን የምናስተካከላቸው ሰርቪሶች ማለት ነው፣ ወይም አገልግሎት ሰጪዎች ማለት ነው። ስለዚህ አሁን ምንድነው ማድረግ ያለብን? እኔ አሁን እዚህ ጋር ያሉት የመጀመሪያው ዋይፋይ ስኮሪንግ የሚለው ኦፍ ነው። ይሄ ኦን ከሆነባችሁ እንደዚህ ሁለቱም ለምሳሌ ዋይፋይ ስኮሪንግ እና ብሉቱዝ ስኮሪንግ ኦን ከሆነ በትክክል እነዚህ ሁለት ሴቲንጎች ኦን ከሆኑ ያ ማለት ስልካችን አውቶማቲክ ራሱ ዳውንሎድ ያደርጋል። ቪዲዮንም ፎቶ የተለያዩ የሚላኩልንን ቴክስቶች የተለያዩ ነገሮችን በሜሴጅም ሆነ በግሩፕ የሚላኩልን ነገሮች አውቶማቲክ እኛ ዳውንሎድ ሳናረጋቸው በራሱ ጊዜ ዳውንሎድ እየሆኑ ስልካችንን ደግሞ ያጨናንቁታል ማለት ነው። ስለዚህ ምንድነው ማድረግ ያለብን? እነዚህን ሴቲንጎች ማስተካከል አለብን። እነዚህን ሴቲንጎች ካስተካከልን ደግሞ ስልካችንም የትኛውንም ያክል ግሩፕ ብንገባ በዋትስአፕ፣ በቴሌግራም፣ በፌስቡክ፣ በኢሞ በተለያዩ ሶሻል ሚዲያዎችም በኢንስታግራም የተለያዩ ሶሻል ሚዲያ ግሩፕ ላይ ብንገባ እኛ ዳውንሎድ ካላደረግናቸው በስተቀር በፍጹም በዋይፋይም ሆነ በብሉቱዝ
በፍጹም ዳውንሎድ ሊሆኑ አይችሉም። ኦን ከሆነ ግን እንደዚህ አሁን እንደምታዩት ሰማያዊ ነው፣ ሁለቱም ሰማያዊ ናቸው። ይሄ ኦን ከሆነ ግን ያ ማለት አውቶማቲክ የተለያዩ ግሩፖች የገባንባቸው ግሩፖች ላይ ኦን ከሆነ በራሱ ጊዜ ዳውንሎድ እያደረገ ስቶሬጃችን ፉል ያደርግልናል፣ ይቅርታ ያደርግብናል ማለት። ይሄ ደግሞ ስልካችን ፉል ሆነ ማለት ባትሪያችንንም ቶሎ ይጨርሳል። የተለያዩ ነገሮችንም እንብል እንጠቀም ብንል ስቶሬጅ ፉል እያለ ያስቸግረናል ማለት። ስለዚህ ምንድነው ማድረግ ያለብን? ይችን ዋይፋይ ስኮሬጅ የምትለዋንም ኦፍ ማድረግ አለብን። ብሉቱዝ ስኮሪንግ የምትለዋንም ኦፍ ማድረግ አለብን። ልክ እንደዚህ ኦፍ ከሆነ ሁለቱንም አሁን እንደምታዩት ሁለቱም ኦፍ ነው። ከዚህ በኋላ ምንም አይነት የትኛውንም ግሩፕ ብገባ ዋትሳፕም፣ ኢሞም፣ ቴሌግራም የተለያዩ ግሩፖች ብገባ እኔ ዳውንሎድ ካላረኩ በስተቀር ማንም ምንም ቢላክልኝ ዳውንሎድ ሊሆን አይችልም ማለት ነው። መጠንቀቅ ያለብን በደንብ ቪዲዮውን እስከ መጨረሻው ተከታተሉኝ፣ አዳምጡትም እስከ መጨረሻው ድረስ ማለት ነው። ምክንያቱም ጠቃሚ የሆኑ ነገሮችን ለእኛ ነው የሚጠቅሙን፣ ለማንም አይጠቅሙንም። ጠቃሚ ይሆናል ብዬ ያሰብኳቸውን ነገሮች ደግሞ እኔ እየተጠቀምኩበትም ስለሆነ ለባትሪያችን አንደኛ ለስልካችን አስተዋጽኦ አለው። ሁለተኛ ነገር ስልካችን ምንም አይነት አይጨናነቅም። ሶስተኛ ነገር እኛ ዳውንሎድ ካላደረግነው ዳውንሎድን ስለማይሆን የትኛውም ግሩፕ ብንገባ የትኛውም ሶሻል ሚዲያ ብንጠቀም ስልካችን የመጨናነቅ አቅሙ ዝቅተኛ ነው የሚሆነው። ምክንያቱም እኛ ዳውንሎድ እስካላደረግን ድረስ እነኝህን ሁለት ሴቲንጎች ካስተካከልን የትኛውም ብናደርግ ምንም ሊሆን አይችልም ማለት። ስልካችን የመቻል አቅሙን ያክል ዳውንሎድ ያደርግልናል ማለት፣ የፈለግነውን ነገር መጠቀም እንችላለን ማለት ነው። ቤተሰቦቼ ዛሬ ይዤላችሁ የመጣሁት እነኝህ ሴቲንጎችን ነው። በጣም ደስ የሚልና አሪፍና ጠቃሚ የሆነ ሴቲንግ ነው። መጀመሪያ ሴቲንግ ውስጥ ትገባላችሁ። ሴቲንግ ውስጥ ከገባችሁ በኋላ መጀመሪያ ሴቲንግ ውስጥ ትገባላችሁ። ሴቲንግ ውስጥ ከገባችሁ በኋላ ሎኬሽን የሚለውን ትሄዳላችሁ። ሎኬሽን የሚለው ጋር ገብታችሁ ኦል ሰርቪስ ሎኬሽን ሰርቪስ የሚለው አለ። መጀመሪያ ላይ አፕ ፕሮሞሽን የሚል አለ። ሁለተኛው ላይ እንደምታገኙት ሎኬሽን ሰርቪስ የሚል አለ። ሎኬሽን ሰርቪሱ ላይ ስትገቡ ሁለት ዋይፋይ ስኮሪንግ እና ብሉቱዝ ስኮሪንግ የሚል አለ። እነሱ ኦን ከሆኑ ኦፍ ማድረግ ይጠበቅብናል። ስለዚህ እነኝህን ሴቲንጎች ተጠቅመን ስልካችን እንዳይጨናነቅብንና የተለያዩ ግሩፖችን ብንገባ ምንም አይነት ግሩፕ ብንገባ ዳውንሎድ እንዳያደርግ በራሱ ጊዜ ስልካችን በራሱ ጊዜ ዳውንሎድ እንዳያደርግ ይጠቅመናል ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች ይሄንን ሴቲንግ ካስተካከላችሁ እመኑኝ ምንም አይነት የስልካችሁ ስቶሬጅ ፉል ሊሆን አይችልም ማለት ነው። በዛሬ ይዤላችሁ የመጣሁት ይሄን ይመስላል። ሴቲንጉ ደስ የሚልና አሪፍ የሚል ጠቃሚ የሆነ ሴቲንግ ነው። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ፣ ቸር ቆዩልኝ። እንደዚሁም ሼር፣ ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ ይሁንላችሁ። ሀገራችን ኢትዮጵያ ሰላም ያደርግልን። ሰላም